መጽሐፍ ቅዱስ ብቻ ነው ባለስልጣን ስትል ሐዋርያት በነበሩበት ሰዓት የቃሉ ትምህርት ባለስልጣን ነበር። በቃል የሚያስተምሩት ትምህርት ሐዋርያቱ በሚያስተምሩት ትምህርት አዎ፣ እሺ ሐዋርያቱ። ስለዛ ሐዋርያት በነበሩበት ሰዓት ባለስልጣን የሆነው ጽሁፉም የቃሉ ነው ማለት ነው። እነሱ በነበሩበት ዘመን አዎ፣ ኦፍ ኮርስ አሁን የተላለፈ በቃል የተላለፈ ነገር አንተ እንዳልመለስከው ማለት ነው። በቃል የተላለፈ ነገር የለንም እንጂ ከዛ ይመጣ ወደሱ ደግሞ ልመጣ ነው። እሺ ከዛ ይመጣ ከመጽሐፉ የተለየ በቃል የተላለፈ ነገር የለንም እንጂ የተጻፈውም በቃልም ያለው ነው። ወደሱ ልመጣ ነው። ችግር የለም። ስለዚህ አሁን በደንብ አድርጋችሁ ስሙ ጋይስ። ሐዋርያት በነበሩበት ሰዓት ባለስልጣን የሆነው የማይሳሳተው ምንድነው ነገር መጽሐፍ ቅዱስ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? መልካም። የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነባቸው ዘመኖች ወይም መጽሐፍ ቅዱስ ብቻ የሚለው ትምህርት ኤክሰርሳይዝ የሚሆነው የትኛው ክፍለ ዘመን ላይ ነው? መጽሐፍ ቅዱስ ብቻ ከምን አንጻር? ክላሪቲ ከኦቶሪቲ ካስተማራችሁት አንጻር። መልካም። እሺ ኳሊፋይድ ያደረኩ ልመልስልህ። ለማንኛውም በክላሪቲ ደረጃ ከሆነ በዛው ክላሪቲ ምንም ክላሪቲ ምናምን ሳይሆን ብቸኛው ባለስልጣን ምንም የክላሪቲ ጉዳይ ምናም ሳይሆን ብቸኛው ባለስልጣን ከመሆኑ አንጻር መቼ ነው ይሄ ነገር እውነት የሚሆነው? እየመለስኩልህ እኮ ነው። ለምሳሌ እየመለስኩልህ እኮ ነው። ለምሳሌ የዮሐንስ ወንጌል ላይ ስንመለከት ጌታ ኢየሱስ ክርስቶስ የሚናገረው ነገር አለ። እሱ የሚናገረው ምንድነው? መጽሐፉ ሊሻር አይችልምና የእግዚአብሔር ቃል የመጣላቸውን እነዛን አማልክት ካላቸው ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ የሱን ስልጣን ላልተቀበሉ ሰዎች ጥያቄ እንኳን ሲነሳበት እሱ ወደዛ አውቶሪቲ ነው አፒል የሚያደርገው። በዛው ዘመን የብሉይ መጽሐፍት ራሳቸው ጥያቄ ምንድነው? መጽሐፍ ቅዱስ ብቻ የሚለው ትምህርት ከየትኛው ክፍለ ዘመን ጀምሮ ነው ትምህርቱ የነበረው? ለምንድነው እንደዚህ ያልኩ? በሐዋርያት ሰዓት ሁለቱም መጽሐፍ ቅዱስ ብቻ ሳይሆን የቃሉም ትምህርት ጭምር ባለስልጣን ነው ብለኛል። ስለዚህ አሁን የቃሉም ትምህርት አስወጥተን መጽሐፍ ቅዱስ ብቻ የምንልበት ጊዜ መቼ ነው የሚመጣው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ሁለተኛው ክፍለ ዘመን፣ የመጀመሪያው ክፍለ ዘመን መገባደጃ። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ያ ለዛ ነው ሄሬኒዮስም ለዛ ነው መጀመሪያ በፐብሊክ የተሰበከው። አሁን ግን የድነታችን ፕላን የሆነው ያልጠየቅኩን ተዋት መልሰው። ኧረ እየጠየቀኝን የመለስኩት። የራኔስን አልጠየኩም። ወደዛ እመጣላለሁ የቅዱስ የራኔስን አስፈላጊ ከሆነ። ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር የሚችል። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም። መጽሐፍ ቅዱስ ብቻ የሚለው ትምህርት ሐዋርያት በነበሩበት ሰዓት አይኖርም ማለት አይሆንም። የሚሆነው እነሱ ሲያልፉ ነው። ምክንያቱም ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ጭምር ነው አልከኝ። አሁን ደግሞ ልክ ሲይዝ ደግሞ አሁን ስትሮማን ፋላሲ ሰርተሃል። እኔ ያልኩትን ነገር አንዴ ወዳጅ፣ እኔ እናንተ ያልኩ ነገር ይሄ መታመን አይጠበቅብንም። ሰዎች ስለሚሰሙ ችግር የለውም። እሺ አሁን አንድ ጥያቄ ልጠይቅህ እዚሁ ላይ ያስተቀበል። ስትሮማን ሰርተሃል። እሺ በኋላ ችግር የለም። ሰከንዶች ውስጥ የሚመለስ እዛው ላይ አሁን እዛው አካባቢ ላይ አሁንም ስለምጠይቅህ አሁን እኮ እዛው አጠራዋለሁ። ምንድነው እዛው ላይ አንድ ነገር አስቀጥዬ ለመናገር ያህል ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ትምህርት ሁለቱም ባለስልጣን ናቸው ብለኛል። ይበላለጣሉ? አይበላለጥም። የሐዋርያቱ ትምህርት ማለት አሁን በመጽሐፍ ውስጥ የምናገኘው ስለሆነ ምንም ይበላለጥ ነገር እዛው ያኔ እኮ የነበረው ነው። ያው በቃል የሚያስተምሯቸውንና በጽሁፍ የሚያስተምሯቸው አይለያዩ። የቃሉ ትምህርት አሁን መጽሐፍ ውስጥ የምናገኘው ስለሆነ የሚበላለጥ ነገር የላቸውም፣ አንድ ናቸው። አሁን እናገኘዋለን አናገኘውም አላልኩም። በሰዓቱ ምንድነው በቃልም ቢሆን በጽሁፍም ያስተማርናችሁን ወግ ወይም ትውፊት የያዙ ስለሚል እሺ ከዛ አንጻር የቃልና የጽሁፍ አለ፣ ሁለቱም አይበላለጥም ብሎናል። በቃልም ያስተምሯቸዋል፣ በጽሁፍም ያስተምሯቸዋል። ተመሳሰለም አልተመሳሰለም፣ ቢያንስ ግን ሁለት አይሳሳቴ ነገሮች አሉ። መቼ? በሐዋርያት ሰዓት ሁለት አይሳሳቴ ነገሮች ካሉ የቃሉና የጽሁፉ፣ ታዲያ በምን ተአምር ነው ሁለት የማይሳሳት የቃልና የጽሁፍ አስተምህሮ እያለ በምን ተአምር ነው ሐዋርያቱ የጽሁፍ ብቻ የሚሉት? የቃሉስ እያለ እንዴት የጽሁፍ ብቻ ሊሉ ይችላሉ? አይችሉም። ስለዛ ከዚህ አንጻር መጽሐፍ ቅዱስ ብቻ የሚለው ትምህርት በጣም አሪፍ ጥያቄ እንጂ መደምደሚያ አልመሰለኝም። አሪፍ ነገር ነው ያነሳው። አሪፍ ጥያቄ
ግልጽ መሆን ስላለበት ማለት ነው። ለብዙ ሰው ጥያቄ የሚሆነው ነገር እሱ ስለሆነ እያወራን ያለነው ነገር ምንድን ነው? በሁለተኛው ክፍለ ዘመን ነው ይሄን በደንብ ፉሊ ሰዎች ከቃል ያለፈ የተጻፈውን ነገር እንትን አድርገው አፕላይ ማድረግ የሚችሉት የሚለውን ነገር ስናነሳ ሐዋርያቱ በሕይወት ስለሌሉ ነው። በዛ ዘመን ግን እያወራን የነበረው ከመጀመሪያ ጀምሮ እየነገርኩ የነበረው ይሄንን ነው። እሱን አይደለም። በዛ ዘመን ቆይ አንዴ ያልጠየቅኩ ነው እየመለስክ ያለው። አሁን ደግሞ ቀጣይ እናደርግ። አታቋርጠኛ፣ እያቋረጥከኝ ነው። አሁን ይሄ ባይዜ እንትንህ ነው። ብዙ ጊዜ ያያለው ሌላ ነገር ያልተጠየቀ ነገር እያወራ ሰዓት በጣም ትገድላለህ። እሺ ሁለተኛው ክፍለ ዘመን ፐርሰናላይዝ አድርገው አታቋርጠኝ። ሁለተኛው ክፍለ ዘመን ፐርሰናላይዝ አታርገውና ለምን ኮንክሉዥን ላይ ታነሳዋለህ? ቃል በጣም ይቅርታ አድርግልኝ። ምክንያቱም ምንም አንድ ጥያቄ ብቻ ይዤ እሺ ሁለተኛው በኋላ አንተ እንዳደረግከው እኔም ማድረግ ይችላል። ችግር የለም። ቆይ ሰዓት መውሰድ ይችላል። ሁለተኛው ክፍለ ዘመን ላይ ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ሁሉ ተሰብስበዋል። ለምሳሌ የሐዲስ ኪዳን መጽሐፍት ሁሉ ተሰብስበው ነበር ሁለተኛው ክፍለ ዘመን ላይ። የሐዲስ ኪዳን መጽሐፍት አይታወቁም ለማለት እንቸገራለን። በሁለተኛው ክፍለ ዘመን እሺ ሙሉ በሙሉ ተሰብስበዋል ወይ? ቅዱሳት መጽሐፍት በሚል ደረጃ በአብያተ ክርስቲያናት ውስጥ የሐዲስ ኪዳን መጽሐፍት አሁን ባለው ሁኔታ በአንድ ጥራዝ እያልከን ነው? በአንድ ጥራዝ ምናምን ሳይሆን ሁሉም መጽሐፍት መጽሐፍ ቅዱስ እንደሆነ በዛ ደረጃ ተቀባይነት ነበራቸው ወይ? ሙሉ መጽሐፍቱ 27ቱም ኦኬ 27ቱ መጽሐፍት እንግዲህ ኢቭን የቀኖና አሰባሰብን ፋሊቢሊቲ ራሱ የምንመለከተው በዛ ውስጥ ነው። 27ቱም መጽሐፍት ሙሉ በሙሉ በዛ ሰዓት ሪኮግናይዝ ተደርገዋል አልተደረጉም የሚለው ሀሳብ ሰውየው ወይ ደግሞ ቤተክርስቲያን ያለው ሰውዬ መጽሐፍቱን ሪኮግናይዝ የማድረግና ያለማድረግ ጉዳይ ነው እንጂ ከመጽሐፍቱ ስልጣን ጋር ዘመን ላይ እንደዛ ተደርጓል ወይ? ቃሊ እኮ አሁን ባለው ጥራዝ መሰረት ከሆነ አልተደረገም። ምክንያቱ ደግሞ የሰብሳቢዎች የመጽሐፍ አልተጻፉም ስለመለስክ ማለት ነው። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚለው ትምህርት ሊኖር የሚችለው አለ። ስለዚህ መጀመሪያው ክፍለ ዘመን ላይ የለም። ሁለተኛው ክፍለ ዘመን ላይም ደግሞ የሐዲስ ኪዳን መጽሐፍ ሙሉ በሙሉ ራሱ አልተሰበሰቡም። አሁን እኛ በምናውቃቸው ደረጃ 27ቱም አንዳንዶቹ ሲጀመር መጽሐፍ ቅዱስ ራሱ ይቀርታል ግን ተጽፈዋል አልተሰበሰቡም። እሱማ ተጽፏል ግን በሰዎቹ ዘንድ ግን በዚህ ደረጃ በ27ቱም ስለዚህ በሁለተኛው ክፍለ ዘመን እባክህን እኩል አታውራ እየመለስኩለት ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚለው ትምህርት ሁለተኛው ክፍለ ዘመን ላይ ነው ይጀምራል የተባለው። እዛ ክፍለ ዘመን ላይም የሐዲስ ኪዳን መጽሐፍት አልተሰባሰቡም። ስለዛ የተወሰኑ መጽሐፍትን ተይዞ ነው እንደዛ የሚባለው። ቢባል ኖሮ ራሱ ግን እንደዚህ አይነት ትምህርት የለም። ሁለተኛው ክፍለ ዘመን ላይ እሱ ምን ማለት ነው? ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ብሎ ያስተማረ አባት ስለኝ መልካም መጽሐፍ ቅዱስ ብቻ በቃል ደረጃ ወይስ ይሄ ቃል በቃል በሆነ መንገድ ነው ወይስ ደግሞ ትምህርቱን ራሱ ነው? አይ ችግር የለም ደስ እንዳለ መልስ እስቲ። አይ ቃሊ አይ ከዚህ በፊት ኤግዛክት ወርድ ፋላሲ ስለሰራ ለዛ ነው ያንን ያስቀምጥኩት። ስለዛ አሁን መልካም እንግዲህ ፋላሲ ስለሰራ ስለዚህ ላስቀምጥልህ። ያስተማራል በደንብ ያስተማራል። እሺ ቶሎ በደንብ ለአንድ አባት ንገረኝና ቦታውን ንገረን። ሬኒውስ ምን የሚባል ቦታ ላይ ነው መጽሐፍ ቅዱስ ብቻ ያለው? መልካም ቅድም እኮ አንብቤልህ ነበር። ፖዝ አድርገው ሰዓትህንና ላውጣልህ እንዳያልቅብህ። ፖዝ አድርገው ሰዓትህን። እሺ ፖዝ አደረኩልህ። እንደገና ላውጣልህ። ቡክ 3 ቻፕተር 1 ቨርስ 1 ላይ እንደገና አንዴ ይኸው ላውጣልህ። ቡክ 3 ተመልከቱ ጋይስ፣ መጽሐፍ ቅዱስ ብቻ የሚለውን ትምህርት አስተምረዋል ብለው ነው ይሄን ነገር እያስቀመጡ ያሉት። እሺ ቡክ 3 ቻፕተር 1 ቨርስ 1 ላይ አንዴ ቡክ 3 ቻፕተር 1 ቨርስ 1 እሺ አንብብልህ። መልካም We have learned from none others the plan of our salvation than from those through whom the gospel has come down to us, which they did at one time proclaim in public, and at a later period by the will of God handed down to us in the scriptures to be the ground and pillar of our faith. እሺ አሁን መጽሐፍ ቅዱስ ብቻ የሚለው ልተርጉምላቸው መሰለኝ ለሰሚያው። አይ እኔ ራሴ አይደል የመጣሁት ተርጉምላቸዋለሁ እንጂ። እሺ ተርጉም። እሺ ተርጉም። እሺ ያው ሲተረጉም መጽሐፍ ቅዱስ ብቻ ለሚለው ትምህርት ነው የተጠቀሰው። ቃል በቃል ቀጥታ። አዎ በደንብ እየሰማችሁ ወገኖች፣ ለመጽሐፍ ቅዱስ ብቻ ትምህርት ነው ይሄንን የጠቀስኩት። ለምንድን ነው ይሄን የጠቀስኩት ደግሞ እንግዲህ መጽሐፍ ቅዱስ ብቻ የሚለውን ትርጉም ቅድም አስቀምጠናል። ከዛ ትርጉም ጋር በቀጥታ የሚገናኝ ነገር ስለሆነ ነው። ምንድን ኦኬ የተማርነው ከምንም ነገር አይደለም ማለት እና the plan of our salvation ከሆነው ነገር ነው አለ። ታዲያ መጀመሪያ በወንጌል ኦኬ በተሰበከው በኩል ኦኬ
from those through whom the gospel has come down to us ወደኛ ወንጌል ኦኬ በመጣበት በዛ መንገድ which they did at one time proclaim in public በመጀመሪያ ይሄን ወንጌል መቼ ነው የሰበኩት? ኦኬ በህዝብ ተሰበሰበበት ወር ደግሞ በፐብሊክ በይፋ ሰብስበውታል። ኦኬ ልቀጥል። በይፋ ሰብከውታል። ትርጉሜ ስህተት at a later period ተርጉም ስላልከኝ ነው። ተርጉም ስላልከኝ ነው ሳየው እኔ ልተርጉም መሰለኝ። ከዛ ስህተት ኮንኩኝ ታስቆመኝ ነው ራሴ ነኝ ያዘዋወርካቸው ነው ከይቅርታ ጋር እንዲህ ይላል። እሺ ተርጉም we have learned from none others የተማርነው ከሌላ ከማናቸውም አይደለም። ከማን ውጪ? from none others the plan of our salvation የድህነታችን እቅድ የተማርነው ከሌሎች ከማንም አይደለም። ይልቁንም ከማን ይላል? than from those through whom the gospel has come down to us ማለት ወንጌልን የጻፉልን ወይም ነው ያስተላለፉልን። የጻፉልን አይደለም አክቹሊ ይቅርታ፣ የምስራቹን ቃል ይህን ወንጌል አስተምሩ ወደኛ ካስተላለፉልን ከእነርሱ ነው የተማርነው እንጂ ሌላ ከማንም አይደለም። ከሐዋርያቱ ማለት ነው የተማርነው ከሐዋርያቱ ነው። from those through whom the gospel has come down to us which they did at one time proclaim in public በአደባባይ ሲሰብኩ የነበሩ ሲናገሩ ሲያስተምሩ የነበሩ in at a later time at a later period by the will of God በእግዚአብሔር ፍቃድ ደግሞ በኋላ ላይ handed down to us in the scriptures ደግሞ በቅዱሳት መጻሕፍት ደግሞ አስተላለፉልን በኋላ ዘመናት ደግሞ to be the ground and pillar of our faith ለእምነታችን ምንድነው አምድና መሰረት እንዲሆኑልን ብሎ ተናገረ። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ኬታ መጣው ኬታ መጣው መልካም። እሺ አሁን አሪፍ ጥያቄ ነው። አሁን ልቀጥል፣ መልሱን ልቀጥል። አኮስ ኬት እንዳመጣው መጀመሪያ እዚህ ላይ ታለ መጽሐፍ ቅዱስ ብቻ የሚል ቃል በቃል አይደለም። በጣም ጥሩ። ለዚህ ነው ቅድም ኤግዛክት ወርድ ፋላሲ እየጠየከኝ ነው ያልኩት። ለዚህ ነው ቃል በቃል እየጠየከኝ ነው። ለማንኛውም ግን እንደዚህ ነው በፍጹም ቃል በቃል መጽሐፍ ብቻ የሚል አይደለም። ወይ ለበለሰልህ አትግባ። ጥያቄውን ሳታውቁ እንዴት ትመልሳለህ? ጥያቄን ቃል በቃል ነው እያልከኝ እኮ ነው። ቃል በቃል አልጠየቅኩም። ቃል በቃል እኮ እንዴት አመጣኸው ላልከው ደግሞ አሁን ልመልስልህ። ቃል በቃል ካልሆነ ጥያቄን አላወቅኩም። አንዴ ጥያቄን መጀመሪያ ጥያቄን ስማ ከታላቅ ይቅርታ ጋር ማለት ነው። ኦኬ ከታላቅ ይቅርታ ጋር ጥያቄን ስማና ከዛ በኋላ በትመለስ መጽሐፍ ቅዱስ ብቻ የሚል በቃል ደረጃማ የለም። መጽሐፍ ቅዱስ ላይም የለም፣ የአባቶች ውስጥም የለም። እናንተ ናችሁ ያገኛችሁት መጽሐፍ ቅዱስ ብቻ የሚለውን ትክክል። አሁን በቃል ደረጃማ አልጠይቅም፣ የለም እሱ በቃ መጽሐፍ ቅዱስ ላይም የለም፣ አባቶች ላይም የለም። አሁን እየጠየቅኩ ያለሁት ምንድን ነው እዚህ ክፍል ላይ አሁን ቅድም መጽሐፍ ቅዱስ ብቻን ስታብራራ ብቸኛው የማይሳሳተው ባለስልጣን እሱ ነው ለማለት ነው ብለናል። እዚህ ጋር እንደዛ የሚላል ብቸኛው። መልካም አሁን ልቀጥል። እሺ ልቀጥል። አሁን ምላሽ በጣም ጥሩ። እሺ እንግዲህ የማይሳሳተው ብቸኛው የሚለውን ሐሳብ የማይሳሳት ሌላ አካል እስካሁን ለማምጣት ፌል አድርገሃል፣ አላመጣህም። እና የማይሳሳተው ብቸኛው መጽሐፉን ምንም እሱ እንትን አይደለም። ለማንኛውም ግን እዚህ ቦታ ላይ አሁን እያወራ ነው የማይሳሳት ነገር ማስተማር ይቻላል። ሌላ ነገር አታቋርጠኝ። ስለዚህ አታቋርጠኝ። የማቋርጠህ እኮ ሌላ ነገር እያወራህ ስለሆነ እኮ የተጠየቀውን ትተህ ሌላ ነገር ታወራለህ። ስለዚህ ያኔ አስቆም እኮ ይኸው እየመለስኩልህ ነው። አታቋርጠኝ። ሌላ ነገር ነበር ያወራህ ስለሆነ አታቋርጠኝ። የማይሳሳት ነገር ዶክትሪን ለማንኛውም ግን ቤተክርስቲያን ብዬ ስላስቀመጥኩልህ ማለት ነው። አይ ቤተክርስቲያን እኮ እሱን ነው እኮ ፌል አድርጋለህ ለማሳየት ያልኩህ እሱን ነው። በኋላ ላይ በደንብ እሱን ማሳየው ከመጽሐፍ ቅዱስ እኮ አሳየው። ከአባቶች ምን አሳየኝ ወንድሜ። ለማንኛውም ግን ልቀጥል። ለማንኛውም ግን ልቀጥል ወይ እኔ ላሳየህና ዝም ብለን እንጨርሰው አንተ እየመለስክ ስላሉ ነው። ኖ እኔ እኮ ምላሽ ስሰጥ እየገባህብኝ ነው። እኔ እኮ አሁን ምላሽ እየሰጠሁ ነው። ስለዚህ ምላሽ እኮ ሰጥ መጀመሪያ አንዴ በነገራችን ላይ አንዴ ይቅርታ 1 ደቂቃ ከ37 ሰከንድ ላይ ነበር ያቆምኩት። ላስጀምረውና በል አሁን እንዴት እንዳርግ መሰለህ። እኔ አክቹዋሊ ጠየቅኩና እስካሁን ድረስ ሁለተኛው ክፍለ ዘመን ላይ እየጠየቅኝ እስካሁን አላስጀመርኩም እንዴ? እኔ እንዳለኩ ጭቅጭቅ ብቻ እኮ ነው። እሺ ላስጀምር፣ ይቅርታ በቃ እንደውም በቃ ይሄን ጥያቄ ጠይቄ ማለት ነው 50% አንተም ስለሰጠኝ እሰጥሃለሁ። ሁለተኛው ክፍለ ዘመን ላይ እስቲ መጽሐፍ ቅዱስ ብቻ ብሎ ያስተማራል ወይ ስለሆነ ወዳጄ አለ ብለህ ቅዱስ ኢራኔስን ጠቀስክልን፣ አነበብ ነው። ስለዛ አንተ የቅዱስ ኢራኔስ ትምህርት ላይ ያለህን ማብራሪያ አንፈልጉም። የቅዱስ ኢራኔስን እኛ ራሳችን መያዝ በቂያችን ስለሆነ እንደውም በቂ ነው።
አሁን ወደ ቀጣይ እንደውም ምን እያደረኩ ነው ማለት ነው? እንዳላብራራ መንገድ እየሰጠህ አይ አይደለም። በቃ ማስረጃህን ይኸው የቅዱስ ዮሐንስ ሰው እንዲሰማው እንዲብራራ መፍቀድ እንዳንጨርስ። እሺ አሁን ደግሞ ሰው እንዲሰማው እንዲብራራ መፍቀድ። በነገራችን ላይ ሄሬኒዮስ በላይ መጥቀስ እንችላለን። ኧረ በጌታ እባክህ ሄሬኒዮስ በላይ መጥቀስ እንችላለን። እባክህን ወዳጅ የኔ ጥያቄ ሰዓት እንዲትረብሽ ቀጥል። እስቲ ከመጽሐፍ ቅዱስ ያረበሽኩ አስተምህሮ እስቲ አስተምህሮ ኢንፋሊብል የሆነ አስተምህሮ አለ? እሺ ጥያቄውን ይሄን ተውከው። ኢንፋሊብል የሆነ አስተምህሮ አለ ወይ እኮ? ይሄኛውን ጥያቄ ተውከው ሳይመለስ እንትን አደረኩ። ኢንፋሊብል የሆነ አስተምህሮ አለ ወይ? አንተ መልስልኝ፣ አትቀልድ። የምር እሺ ከምን ላይ ነው ኢንፋሊብል የሆነ አስተምህሮ? ከምን ላይ ምን ላይ ያለ ኢንፋሊብል የሆነ አስተምህሮ አለ ወይ? በአስተምህሮ ምን ላይ መጽሐፍ ቅዱስ ላይ ተቀበለው እኮ አሁን እዚህ ላይ የተቀመጠ መጽሐፍ ቅዱስ ላይ እዚህ ላይ ነው እያልከኝ ያለህ ወይስ ደግሞ አሁን ተላልፎ እኛ ጋር ስለመጣው ነው? አንተ ደስ እንዳለህ ጥቀሰው። ኢንፋሊብል የሆነ አስተምህሮ የምትለው ከመጽሐፍ ቅዱስ ደስ እንዳለኝ ጠቅሰዋለሁ። በጣም አሪፍ ልመልስልህ። አሪፍ ነው ልመልስልሽ። አሪፍ እሺ። እዚህ መጽሐፍ ቅዱስ ውስጥ ኢንፋሊብል የሆነ አስተምህሮ አለ። አስተምህሮን ኢንፋሊብል ያደረገው ራሱ እሱ ነው። አንድ ሁለተኛ ወደኛ ሲመጣ አስተምህሮ አለ ወይ? እየመለስኩልህ ነው። ኧረ በእግዚአብሔር አይደለም። ይኸው እንትኑን ሃይማኖቱን ራሱ ኢንፋሊብል ያደረገው መጽሐፍ ቅዱስን ምናምን እሱን አይደለም የጠየቅኩ ነገር ቢኖር ለምሳሌ እኔ እኮ እየቀጠልኩ እንደዚህ ደግሞ ካልክ በኋላ ምን አደረክ መሰለህ? ጠነዘዝካትና ልመልስልህ እያቋረጥከኝ ነው። አይደለም በፍጹም። ይኸውልህ ስትጠየቅ ሌላ ነገር ነው የምትመልሰው። ሰው ባይዘ ይታዘባል አልኩ ቃሌ። ድጋሚ ራሱ እንዳንወያይ እያደረግህ ስጠይቅ ጥያቄውን በፈለከው መንገድ መልሰው አልክ። ይኸውልህ ወዳጄ እንትን አድርገን ከምናወራ ተደራርበን ከምናወራ ጨርስሽ። ከየትም ይሁን ምናልከኝ ተደራርበን ከምናወራ ጨርስ። ጥያቄ ጨርስ። በጌታ ስም እንዴ እኔ ዝም ብዬ ስፔሲፊክ አድርጌ መዝዤ ልጠይቅህ ማለት ነው። ለምሳሌ እኮ እሱ ይሻላል። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል። ይህ ሃይማኖት ፋለብል ነው ኢንፋለብል? አልተሳሳተም። ፋለብል ነው ኢንፋለብል? ፋሊቢሊቲ የኔቸር ጉዳይ ነው። ትምህርቱ ራሱ ግን አልተሳሳተም። ይሄ አስተምህሮ ከእግዚአብሔር ነው አይደለም? ከእግዚአብሔር ነው፣ በደንብ ከእግዚአብሔር ነው። እሺ በጥምቀት ኃጢአት ይሰረያል የሚለው በነገራችን ላይ እሺ ቆይ እሱን ወደ በኋላ እመጣበታለሁ። እሺ ከእግዚአብሔር ስለሆነ ከእግዚአብሔር እንደመሆኑ የአስተምህሮ ኢንፋሊብል ነው አይደለም? ኦኬ በትክክል ከመጽሐፉ አንጻር እስከተተረጎመ ድረስ ያልተሳሳተ ነው። ሊሳሳት የማይችል ልንማንችልበት ምክንያት በመጥፎ ሁኔታ ተተርጉሞ ሊቀርብ ስለሚችል አይደለም። ይሄው ኢንፋሊብል የምንለው ኔቸሩን ስለሆነ ማለት ነው። ወዳጄ ጥምቀት ለኃጢአት ስርየት የምትሏች ኢንፋሊብል ናት አይደለችም? ይሄው ምን በቃ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው እኮ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው ትምህርት ወይም ደግሞ በጥምቀት ውስጥ ዳግም ለመወለድ ጥምቀት ያስፈልጋል የሚለው ማለት ነው። ስለዚህ ኢንፋሊብል ነው ብለኸኛል። ኢንፋሊብል ነው ብለኸኛል አላልኩም፣ በጭራሽ አላልኩም። ኢንፋሊብል አይደለም በጭራሽ አላልኩም። እሺ ቆይ አንዴ አሁን ልመልስልህ፣ እባክህ ልመልስልህ። በጣም እያቋረጥከኝ ስለሆነ ምላሹን እንድሰጥ እንትን እያደረክ አይደለም። ስለዚህ ምላሽ መጀመሪያ ጥምቀት ለኃጢአት ስርየት የሚለው ትምህርት ራሱ ጥምቀት ለኃጢአት ስርየት የምትለው አሁን ናይሴን ክሪድ ላይ ያለችዋን ነው እያነሳ ያለው ጥምቀት ለኃጢአት ስርየት የሚለው ራሱ ኢንፋሊብል ነው ወይስ የናይሲን ኮንስታንቲኖፖሊታን ክሪድ ላይ መሆን አይጠበቅበትም? ምንድነው ዳግም መወለጃ ነው ለምሳሌ ጥምቀት ብለው ወሰደው። ለምሳሌ ዳግም መወለጃ ነው ዳግም መወለጃ ነው ብለን እንውሰድና ጥምቀትን ይሄ ነገር ኢንፋሊብል ነው ወይስ አይደለም የሚለውን ነው ወይም አይደለም በላይ መጀመሪያ። መልካም ትምህርቱ በቤተክርስቲያን ውስጥ ሲማር ፋሊብል ነው። እሺ ትምህርቱ ፋሊብል ነሰሰርሊ ግን ተሳስቷል እያልን አይደለም። ተሳስቷል እያልን ግን አላልክም። ገብቶ ሰምቻለሁ። ተሳስቷል አላለንም፣ ግን ኢንፋሊብል ግን አይደለም። ፋሊብል ነው፣ ሊሳሳት ግን የሚችል ነው። እሺ የሥላሴ ትምህርት ለምሳሌ ወልድ ከአብ ጋር ኮንሰብስተንሻል ነው የሚለው ወይም በባህሪ አንድ ነው የሚለው ፋሊብል ነው ኢንፋሊብል ነው? መልካም አሁንም ሰዎች ሲያስተምሩት ሊያሳስቱ ስለሚችሉ ፋሊብል ነው። ነገር ግን ትምህርቱ በራሱ ተሳስቷል ማለት ግን አይደለም። ተሳስቷል አይደለም፣ ግን ፋሊብል ነው። ሊሳሳት ይችላል። ሰዎች ሲያስተምሩት ሊያበላሹ ሰዎች ሲያስተምሩት ሳይሆን ትምህርቱንማ ነገርኩህ እኮ ምኑን ያስተምሩታል? ትምህርቱን እኮ ነገርኩህ። የኢየሱስን ትምህርቱን አንተ ትምህርቱን እየነገርከኝ
ትምህርቱን እየነገርከኝ ያለኸው ለምሳሌ የኢየሱስን ኮንሲስተንሻሊቲ አንዴ በቂ ይመስለኛል። ትምህርቱን እየነገርከኝ ያለኸው ሰው ሲያስተምረው በቤተክርስቲያን ውስጥ ሰው ሲያስተምረው ፋሊብል ነው አይደለም? ማጠቃለያችን ላይ በቃ እንትን እንለዋለን። በቃ አጠቃሉ 50% ደረሰች። ሳይደርስ ይቀራል ፓፓ እየተጀመረ። እሺ